አኑር እንዴት ነበር አስተዳደጉ ለሚለው የተወለድኩት አዲስ አበባ ነው፣ ያደግኩት ደግሞ አዳማ ነው። ያው እድገቴ ላይ እንደማንኛውም ኢትዮጵያዊ ኳስ ተጫውተን እንደዛውም ብዙ ነገሮች ላይ ተሳትፌ ያደግኩት፣ ግን ያው ኦልሞስት ከ10 ዓመት በኋላ ወይም ደግሞ ከ5ኛ ክፍል በኋላ ነገሮች ላይ መሳተፍ ጀምሬ ነበረ። እንደዚህ የፈጠራ ስራዎች ላይ፣ ሚዲያዎች ላይ የዛኔ ትንሽ ኮምፕሊትሊ ከሞር ከመጫወቱ ይልቅ የተወሰነ ስራዎች ላይ ማተኮር የጀመርኩባቸው ታይሞች ነበሩ። በሰዓቱ የፈጠራ ስራዎችን እንሰራ ነበር ከጓደኞች ጋር፣ እንደዛውም ኤግዚቢሽኖች ላይ አቅርበን አሸናፊም ነበርን በሰዓቱ። ያ ማለት 5ኛ ክፍል ነው ያልከኝ? እስከ 5ኛ ክፍል ያ 5ኛ ክፍል በነበርኩበት ጊዜ ፈጠራ ስራ ሰርተን አቅርበን ነበረ። ምን ነበር የፈጠራ ስራው? ሶሪ አቋረጥኩ። በሰዓቱ የሰራ ነው እንትን ነበር ጤፍን ይሄ እንትን የሚለው ምንድነው? ማበጠሪያው ጤፍ ማበጠሪያ ነበር በሰዓቱ የሰራ ነው። እና ጀስት ጤፍን ከላይ ያስቀምጣሉ፣ አውቶማቲክሊ እሱ ያበጥር ነበረ። ኦልሬዲ ተሰራ ነው፣ ግን እኛ በሰዓቱ በዲናሞ በምን አድርገን ነበር የሰራ ነውና እና በሰዓቱ በጣም ትልቅ አምቢሽን ነበረ እና ያንን ነገር ሰርተን ምናምን ሄደን አቅርበን ነበረ። 5ኛ ክፍል ተማሪ ሆነ ማለት ነው። ያ ማለት እድሜ ስንት ነው? 10 ምናምን 11 10 11 ኦልሞስት 13 እንደዛ። እኔ ምንድነው የማደርገው? ቅዳሜ ጠዋት ከቤት ወጥቼ በአዋራ ኳስ እየተጫወትኩ ምግባበት እድሜ ነበረ። እሺ፣ ከዛ የዛኔ ነበረ ሞር እንደዚህ ክላስ ላይ ራሱ ጥናት ላይ ያን ያክል ጎበዝ ተማሪ ማን ነበርኩም እስከዛ ድረስ። ትንሽ አስቸግር ነበር አስተዳደጌ ላይ። ከዛ በኋላ ነው ከአሪፍ ጓደኞች ጋር መሆን ጀመርኩ።